ሰላም ሰላም እንዴት ናችሁ? እንደምን ቆያችሁ? ይሄ ሌትስ ቱጌዘር የዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል እንደ ሃይስኩል ተማሪ ልታውቋቸው የሚገቡ ኮንሰፕቶችን በቀላሉ በአማርኛ ወደ እናንተ ለማድረስ ሞክራለሁ። ባለፉት ቪዲዮቼ አብራችሁ እንደነበራችሁ ተስፋ በማድረግ የ9ኛ ክፍል ኬሚስትሪ ዩኒት 3 ውስጥ የተካተቱ ሀሳቦችን መዳሰስ ጀምረን ነበረ። ባለፉት ቪዲዮዎች ደግሞ በዋናነት ከዛሬው ጋር የሚያያዘው ሳብቶፒክ ዲስከቨሪ ኦፍ ፈንዳሜንታል ሳብ አቶሚክ ፓርቲክልስ የሚባሉ እነዚህ የአንድ አተም ፈንዳሜንታል የሆኑ ክፍሎቹ እነዚህ ፕሮቶን፣ ኒውትሮን፣ ኤሌክትሮን የሚባሉ ኒውክለስ የሚባሉ ክፍሎችን እንዴት እንደተገኙ ማየት ጀምረን ነበረ። በዛሬውም ከዛ ሀሳብ ጋር የተያያዘውን ከዲስከቨሪ ኦፍ ኒውክለስ ጋር የተያያዘ ሀሳብን አብረን እንመለከታለን ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ፣ ቪዲዮንም አይታችሁ ጠቃሚ ሆኖ ካገኛችሁት ላይክ እና ለሌሎችም እንዲደርስ ሼር እንድታደርጉ በዚሁ መናገር እፈልጋለሁ። አሁን በቀጥታ ወደ ዛሬው ሀሳብ ወደ ዲስከቨሪ ኦፍ ኒውክለስ የሚለውን ኒውክለስ የሚባለው የአተም ክፍል እንዴት እንደተገኘ አብረን የምንመለከት ነው የሚሆነው ማለት ነው እና በ1920 ከኤሌክትሮን እና ከፕሮቶን ጋር ዲስከቨሪ ጋር ተያይዞ እነዚህ ስለ ኤሌክትሮን ስለ ፕሮቶን በምን ውስጥ በአተም ውስጥ እንዳሉ ከታወቀ በኋላ የአተም ስትራክቸር በአጠቃላይ በቃ ታውቆ የተጨረሰ እንደተጨረሰ ይታሰብ ነበረ በ1920 አካባቢ ማለት ነው። በውጪዎቹ በ1920 አካባቢ እንደዛ ይታሰብ ነበረ። ከዛ የአንድ አተም አጠቃላይ ማስ ፕሮቶኑ እንደሆነ የፕሮቶን መጠኑ የአንድን አተም መጠን ማስ መጠኑን እንደሚናገር ይታሰብ ነበረ። ያ ማለት የኤሌክትሮን እና ፕሮቶን ናቸው ውስጥ ያሉት ተብሎ ይታሰባሉ። የኤሌክትሮንን ክብደት ደግሞ አይተነዋል፣ በጣም ትንሽ ነው። አንድ አተም ሊኖረው የሚችለው የክብደት መጠን ጀስት የማሱ ብቻ እንደሆነ ይታሰብ ነበር እና የፕሮቶን ማስ ማለት ነው የፕሮቶኑ ማስ እንደሆነ ይታሰብ ነበረ። ያም ደግሞ ምን አድርጎታል? ምን ሆነ? ያ ኢንሳይድ ዘ ኒውክለስ እንደነበረ ነው ይታሰብ የነበረው ማለት ነው። በኒውክለስ በሚባለው ቦታ ኮንሰንትሬትድ የሆነ የፕሮቶን ማስ ነው የአንድ አተም ማስ ተብሎ ይታሰብ ነበረ እና የተለያዩ አተሞች ያው የተለያየ ነምበር ኦፍ ፕሮቶን ይኖራቸዋል። ስለዚህ ነምበር ኦፍ ፕሮቶናቸው የተለያየ ነው ማለት ነምበር ኦፍ ዲፍረንት አተሚክ ማስ ይኖራቸዋል ማለት ነው። ምክንያቱም ፕሮቶን የአንድን አተም ማሱን ዲተርማይን የሚያደርግ ነገር ስለነበረ ማለት ነው። ነገር ግን በዚህ ሀሳብ ውስጥ ያሉ አንድ የማይገናኝ ነገር ተከስቶ ነበረ። ይሄ የማይገናኝ ነገር ማለት ለምሳሌ እዚህ ጋር ምን ይላል? ካርበን 6 ፕሮቶን አለው። ስለዚህ ሃይድሮጅንን ደግሞ እንውሰድ። ሃይድሮጅን ደግሞ ስንት ፕሮቶን አለው? 1 ፕሮቶን አለው። የካርበን ማስ ከሃይድሮጅን ማስ ምን ያህል ነው መሆን የሚጠበቅበት? ከሃይድሮጅን ማስ 6 እጥፍ ነው እንዲሆን የሚጠበቀው ማለት ነው። ምክንያቱም ቅድም ምን ብለናል? የአንድ አተም ማሱ ነምበር ኦፍ ፕሮቶኑ ላይ ዲፔንድ ስለሚሆን ማለት ነው። ነገር ግን ይህን ካርበንን እና ሃይድሮጅንን በሚያነጻጽሩበት ጊዜ ምን ሆኖ አልተገኘም? እንደታሰበው ሆኖ አልተገኘም። ኤክስፔሪመንት በሚሰሩበት ጊዜ ማለት ነው። ይባሱኑ ምን ሆነ? 12 እጥፍ ሆኖ ተገኘ። ከሃይድሮጅን የካርበን ማስ መጠኑ ማለት ነው 6 እጥፍ ይሆናል ተብሎ ሲጠበቅ ወደ ስንት ሄደ? ወደ 12 እጥፍነት ሄዶ አገኙት ማለት ነው። ኤክስፔሪመንት በሚሰሩበት ጊዜ ይህንን ችግር የፈጠረው ይህንን ልዩነት የፈጠረው ከታሰበው ሃይፖቴሳይዝ ከተደረገው ይህንን ያክል ልዩነት ያመጣው ነገር ምንድን ነው የሚል ጥያቄ ተፈጥሮ ነበረ እና ተመሳሳይ ኬዝ በተለያዩ አተሞች ላይ ታይቶ ነበረ። ማለት እንደተገመተው ፕሮቶኑ ብቻ ዲተርማይን እንደማያደርግ የሚያሳይ ማለት ነው እና ከዛ
የመጀመሪያው ሳይንቲስት ይሄንን ለዚህ ጥያቄ መልስ ለመስጠት የሞከረው የመጀመሪያው ሳይንቲስት ራዘርፎርድ የሚባል ሳይንቲስት ነው። እና ይሄ ምን አደረገ? ከምን ጋር? ከፕሮቶን ጋር፣ ፕሮቶን ብለን ከጠራነው ነገር ጋር አንድ ላይ ያለ ኒውትራል የሆነ ሌላ ነገር አለ። በምን ውስጥ? በኒኩለስ ውስጥ ማለት ነው። በኒኩለስ ውስጥ ምን የሆነ ኒውትራል የሆነ ከፕሮቶን ጋር ያለ ሌላ ነገር አለ። ምን ልዩነት ያመጣ? ይሄንን የማስ ዲፈረንስ ማምጣት የቻለ ከፕሮቶን ጋር አንድ ላይ ያለ ሌላ ነገር አለ የሚልን ግምት ይዞ ምን አደረገ? የራሱን ሲንግል ፌመስ የሆነ ኤክስፔሪመንት ማካሄድ ጀመረ ማለት ነው። ሀሳብ አቀረበና ያንን ሀሳብ ቼክ ለማድረግ ኤክስፔሪመንቶችን አድርጎ ነበረ። እና ያንን ኤክስፔሪመንት ካደረገ በኋላ ቶምሰን ባለፈው ያነሳ ነው ሞዴሉ ኢንኮሬክት መሆኑን ማሳየት ችሎ ነበረ፣ በግልጽ ማለት ነው። የቶምሰን ሞዴል ልክ እንዳልሆነ ማሳየት ችሎ ነበረ። እና እየተጠቀመው አልፋ ፓርቲክል የሚባል ነው። አልፋ የሚባልን ፓርቲክል ጀስት እንደ ካቶድ ሬይ አይነቶች ማለት ነው። አልፋ የሚባል ፓርቲክልን እንደ ጨረር ተጠቅሞ ያካሄደበት ኤክስፔሪመንት ነው። አልፋ ፓርቲክል ኤክስፔሪመንት ብላችሁ መውሰድ ትችላላችሁ። ማን ያካሄደው? ራዘርፎርድ ያካሄደው ኤክስፔሪመንት ማለት ነው። እና የሁለት አልፋ ፓርቲክል የሁለት ነገሮች ኮምፖዚት ፓርቲክል ነው። ሁለት ፕሮቶኖችን እና ሁለት ኒውትሮንን በውስጡ የያዘ ፓርቲክል ነው። ያን ፓርቲክል ተጠቅሞ ነው ኤክስፔሪመንት ያካሄደው ማለት ነው። እና ምን አደረገ? ይህንን ፓርቲክል አልፋ ፓርቲክል ጨረር ነው ብያችኋለሁ። አልፋ ፓርቲክል እሺ ከለር ልቀይርና አልፋ ፓርቲክል ምንድነው? ጨረር ነው፣ ልክ እንደ ካቶድ ሬይ ማለት ነው። እሱን ተጠቅሞ ምን አደረገ? ጎልድ ፎይል ማለት ነው፣ ቲን የሆነ ከጎልድ የተሰራ እነዚህን የሚመስሉ ነገሮች ማለት ነው። እነዚህ ጎልድ ፎይሎችን ተጠቅሞ እዚህ ጋር 17 ኤ ላይ ያለው ማለት ነው። እቺ ትታያቸዋለች፣ እቺ ቦክሷ ውስጥ ያለችው ማለት ነው። እሷን ነገር ተጠቅሞ እሷ ላይ ምን ለቀቀ? አልፋ ፓርቲክል የሚባሉትን ለቀቀ። ከዛ ምን ማየት ጀመረ? እኚህን አልፋ ፓርቲክሎችን በነዚህ በጎልድ ፎይሉ ላይ በሚለቅበት ጊዜ የሚታዩ ክስተቶችን እየመዘገበ መያዝ ጀመረ ማለት ነው። የመዘገበ ስላችሁ ጀስት ኦብዘርቭ በደንብ ማድረግ ጀመረ ማለት ነው። ከዛ ሃው አልፋ ፓርቲክልስ ዌር ስካተርድ ባይ ዘ ፎይል ማለት ነው። በፎይሉ ላይ ከመጣ በኋላ አልፋ ፓርቲክሉ እንዴት እንደሚበታተን ማየት ጀመረ ማለት ነው። እና ፓርቲክሎቹ እነዚህ ፓርቲክሎች ፕሮዲውስድ ባይ ሳምፕል ኦፍ ራዲየም ይላል። እነዚህ አልፋ ፓርቲክሎች በጣም በትንንሹ የተዘጋጁ ናቸው ማለት ሳምፕል ኦፍ ራዲየም ማለት ነው። በትንንሽ ራዲየስ የተዘጋጁ ፓርቲክሎች ናቸው። እነዚህ ለቀቀ ጎልዱ ላይ ማለት ነው፣ ወይንም ጎልድ ፎይሉ ላይ እንለቀቀ እና ጎልድን ለምን መረጠ ስንል ለዚህ ኤክስፔሪመንት የመጀመሪያው ኢዝሊ ሃመርድ ነው። ኢዝሊ ሃመር ማድረግ በቀላሉ ወደ ፈለግነው መጠን መቀየር ስለምንችል መጠንና ሼፕ መቀየር ስለምንችል ጎልድን መርጦ ነበረ። ያም ደግሞ ነምበር ኦፍ አተሙን ከታርጌት የሆነውን አተም በምን ያህል አተም ውስጥ ነው ኤክስፔሪመንቱን ማካሄደው የሚለውን መቆጣጠር እንዲችል ስላስቻለው ጎልድን ነበረ የመረጠው። እና አሁን የቶምሰንን ሞዴል አሰበና የቶምሰን ሞዴል እውነት ሆኖ ከነበረ አልፋ ፓርቲክሎች ምን ማድረግ አለባቸው? ቀጥታ እዚህ ጋር ባለው መሰረት ለምሳሌ ይሄ ራዘርፎርድ የቶምሰንን ሞዴል ኮሬክት ነው ብሎ ከወሰደ በኋላ የጠበቀው ነገር ነው እዚህ ጋር የምትመለከቱት ማለት ነው። እቺ ቴብል ላይ የምትመለከቱት ያንን ነው። ምንድነው አልፋ ፓርቲክል የለቀኩት አልፋ ፓርቲክል ከአተሙ ቀጥታ ማለፍ አለበት ብሎ ነበር ማለፍ አለበት። ምክንያቱም የቶምሰን ሞዴል ላይ መሰረት በማድረግ ማለት ነው። እና ያንን ጠብቆ ነበረ። ከዛ they might be traveling a little slower ቀስ ብሎ when they appeared but they should pass essentially straight through the target ከታርጌቱ ቀጥታ አቋርጠው ማለፍ
ያልፋሉ ብሎ ነበር የጠበቀው ማለት ነው። ማን ራዘርፎርድ የቶምሰን ሞዴል ልክ ነው ብሎ በማሰብ ማለት ነው። ነገር ግን የተመለከተው ነገር የተለያየ ነበር። ኤክስፔሪመንቱን በሚያካሂድበት ጊዜ ምንድነው የተመለከተው? ስሞል ፍራክሽን ኦፍ አልፋ ፓርቲክል የሆኑ ያክሉ የተለቀቁት አልፋ ፓርቲክሎች በላርጅ አንግል ዲፍሌክት ሲሆኑ ተመለከተ። ያ ማለት ልክ እንትኑ ጋር ሲደርሱ ልክ የጎልድ አተሙ ጋር ሲደርሱ ቤንድ ሲያደርጉ ሲታጠፉ ተመለከተ ማለት ነው። ያ ማለት የሆነ ነገር እየከለከላቸው ነው። ምን እንዳያደርጉ ፔኔትሬት አድርገው ከአተሙ እንዳያልፉ የሚከለክላቸው ነገር እንደነበረ ተመለከተ። አንዳንዱ በላርጅ አንግል ዲፍሌክት ያደርጋል። ሌሎኞቹ ደግሞ ምንድናቸው? ሙሉ በሙሉ ወደ ኋላ ሲመለሱ ተመለከተ ማለት ነው። ያ ማለት እንዲህ የመጣው ራሱ ተመልሶ እንዲህ ሲመለስ ማለት ነው። ልክ አተሙ ጋር ሲደርስ ወደ ኋላ የሚመለስ ተመለከተ ማለት ነው። ከጠበቀው የቶምሰን ሞዴል ልክ ነው ብሎ ከጠበቀው ነገር የተለየ ወይንም በተቃራኒ የሆነ ነገር ተመለከተ ማለት ነው። ከዚህ መነሻነት ነው አሁን ራዘርፎርድ ወደ ራሱ የራዘርፎርድ ኤክስፔሪመንት ሳመሪው የመጣው ማለት ነው። እና ራዘርፎርድ በመጨረሻ ያገኘው የራዘርፎርድ ያያቸው ነገሮች ሪዛልቶቹ ከምን ጋር የማይገናኙ ሆኖ ዳልተን ካስቀመጠው አቶሚክ ሞዴል ጋር የማይገናኙ ሆነ። ኢን ዊች ማስ ኤንድ ፖዚቲቭ ቻርጅ አር ዲስትሪቢዩትድ ዩኒፎርምሊ ስሩአውት ዘ ቮሊዩም ኦፍ አናተም ይለናል። እና የዳልተን አቶሚክ ሞዴል ምን ነበር የሚለው? ማስ የአንድ አተም ማስ እና ፕሮቶን ፖዚቲቭ ቻርጁ ፕሮቶኑ የዚህ የአተሙ ሙሉ ቮሊዩሙ ላይ ሙሉ ይዘቱ ላይ የተሰራጩ ናቸው። ምን ማለት ነው? እዚህ ጋር ላሳያችሁ። ለምሳሌ ይሄ ምን ቢሆን ይሄ አተም ቢሆን ፕሮቶኑና ማሱ የዚህ አተም ማስ ሙሉ በሙሉ አተሙ በሚይዘው ቮሊዩም ልክ የተሰራጨ ነው ማለት ነው። ያ ማለት አንድ ቦታ ላይ የተከማቸ ነገር ሳይሆን ሙሉ በሙሉ ሁሉም ቦታ ላይ ያለ ነው ብሎ ያስብ ነበር ማለት ነው የዳልተን አቶሚክ ሞዴል። ነገር ግን ማን ያገኘው? ራዘርፎርድ ያገኘው ሪዛልት ግን ይህንን የሚያሳይ አልነበረም፣ በራዘርፎርድ ኤክስፔሪመንት የተገኘው ማለት ነው። ነገር ግን ምንድነው ማስና ፖዚቲቭ ቻርጁ ምን እንደሆኑ ነው ያሳየው። ኮንሰንትሬትድ ኢን ቲኒ ሚኒት ፍራክሽን ኦፍ ዘ ቮሊዩም ኦፍ አናተም ዊች ራዘርፎርድ ኮልድ ኒውክለስ ማለት ነው። በትንሽዬ በአተሙ የመካከለኛው ክፍል ውስጥ የሚገኝ ትንሽዬ ክፍል ውስጥ ነው ምን የሆነው የተከማቸው የሚልን ውጤት ነው ያገኘው ራዘርፎርድ ማለት ነው። እና ያቺ ትንሽዬዋ የአንድ አተም መካከለኛዋ ክፍል ምን አላት? ራዘርፎርድ ኒውክለስ አላት ማለት ነው። እዚህ ጋር የምትመለከቷትን ኒውክለስ ብሎ ሰየማት ማለት ነው። ስለዚህ ይሄ የመጨረሻው ከራዘርፎርድ ሪዛልት በኋላ የተገኘችዋ ያቺ ትንሿ ክፍል ኒውክለስ ተባለች። ከዚህ በፊት እንደሚታሰበው የአንድ አተም ፕሮቶን እና ማሱ ሆል ቮሊዩሙ ላይ የአተሙ ቮሊዩም ላይ የተሰራጨ ሳይሆን ኮንሰንትሬትድ የሆነ ሴንተሩ ላይ ኮንሰንትሬትድ የሆነ ያ ኮንሰንትሬትድ የሆነበት ቦታ ማሱና ፖዚቲቭ ቻርጁ ኮንሰንትሬትድ የሆነበት ቦታ ምን ተባለ? ኒውክለስ የሚባል ቦታ ነው የሚልን ኤክስፔሪመንት ነው ማለት የኤክስፔሪመንቱን ሰመሪ ነው ራዘርፎርድ ማሳየት የቻለው ማለት ነው። እና አሁን ዲፍሌክሽኑ የተፈጠረው ከዚህ ነገር አንጻር ነው ማለት ነው። በሚለቅበት ጊዜ አልፋ ፓርቲክሉን በሚለቅበት ጊዜ የሆነው አልፋ ፓርቲክል ከዚህ ኒውክለስ ከሚባለው ክፍል ጋር ነው ምን እየሆነ የተመለሰ የነበረው እየተጋጨ የተመለሰ የነበረው ማለት ነው። ይመጣል አልፋ ፓርቲክሉ ልክ ኒውክለሱ ጋር ሲደርስ ወይ እንደዚህ በሆነ ያክል አንግል ቤንድ ያደርጋል ወይ ደግሞ ሙሉ በሙሉ ወደ ኋላ ይመለስ ነበረ ማለት ነው። ይሄ ነው የመጨረሻው የራዘርፎርድ ሳመሪ የደረሰበት ማለት ነው። እና ዚስ ላርጅ ዲፍሌክሽኑ ኦልሞስት ወደ ኋላ የተመለሰበት ዲፍሌክሽኑ ምንድነው? ጀስት ስትሬት ያገኘው ነው። ስትሬት የሆነ አልፋ ፓርቲክሉ ቀጥታ ልክ
ኒውክለሷን በሚያገኝበት ጊዜ ወደ ኋላ እንዲመለስ አድርጎታል ማለት ነው። ከዛ ሲቀጥል ራዘርፎርድ የተጠየቀው ሌላ ጥያቄ ነበረ። ያም ጥያቄ ምንድነው? ስቴቢሊቲ ኦፍ ዘ ኒውክለስ ኤንድ አተም ማለት ነው። ማለት ስቴብል ነው ኒውክለስም አተምም ስቴብል ናቸው እና ይሄ ስቴቢሊቲ እና ይሄ የኒውክለሱ ወይንም የአተሙ ስቴቢሊቲ እንዴት ሊኖር ቻለ? ለምን ምን ነበር ያልነው? መሀል ላይ ያለችው ሴንተሯ ላይ ያለችው ምኖች ናቸው የተከማቹት? ፖዚቲቭ ቻርጆች ናቸው የተከማቹት። ፖዚቲቭ ቻርጆች ደግሞ እርስ በርሳቸው ምን ይሆናሉ? ሪፔል ያደርጋሉ፣ እርስ በርስ ይገፋፋሉ። እርስ በርስ የሚገፋፋን ነገር በውስጡ ይዞ እንዴት አንድ ኒውክለስ ወይንም አተም ስቴብል ሆኖ ሊቆይ ቻለ የሚል ጥያቄ ቀርቦለት ነበረ። ከዛ ለዚህ ደግሞ ራዘርፎርድ የሰጠው ምላሽ ምን ነበረ? ይህንን ስቴቢሊቲውን ለማብራራት ሌላ ኒውትራል የሆነ ፓርቲክል ሊኖር እንደሚችል ፕሪዲክት አድርጎ ነበረ፣ ተንብዮ ነበረ ማለት ነው፣ ገምቶ ነበረ። ከዛ ያን የዛ አሁን ኒውትሮን እዚህ ጋር በእንትን ነው በስህተት ወይ ደግሞ መጽሐፉ ትንሽ ተቻኩሎም ይመስላል። ያን ኒውትራል ኋላ ላይ ኒውትሮን አልተገኘም ነበር እዚህ ጋር። ነገር ግን እዚህ ጋር ኒውትሮን ብሎ የሚጠቅሰው ኒውትራሉን ፓርቲክል ለመግለጽ ነው። ያ ኒውትራል ፓርቲክል በፕሮቶኖቹ መካከል ያለውን ግፊት ኒውትራላይዝ እንዲቀንስ እንደሚያደርግና ያ እርስ በርስ ቢገፋፉም እንኳን ያ ኒውትሮን የተባለ ኋላ ላይ ኒውትሮን ተብሎ ይገኛል። እሱንም እናየዋለን። ያ ኒውትራል ፓርቲክል ነው ግፊቱን ኒውትራላይዝ አድርጎ ግፊቱ እንዳለ ሆኖ ስላችሁ እየተገፋፉ ነው፣ ግን በምን ኒውትራላይዝ ይደረጋል? በኒውትራል ፓርቲክሉ ኒውትራላይዝ ተደርጎ ምንም አይነት ተጽዕኖ አተሙ ላይ ወይንም ኒውክለሱ ላይ እንዳይፈጠር ያደረገው የማን መገኘት ነው ብሎ ስለ ስቴቢሊቲ ተናገረ? የኒውትራል ፓርቲክሉ መገኘት ነው ብሎ ተናገረ ማለት ነው። ስለ ስቴቢሊቲው ራዘርፎርድ ለሌሎች ሳይንቲስቶች የሰጠው ምላሽ ይሄ ነበር ማለት ነው። እዚህ ጋር እንደምንመለከተው ራዘርፎርድ ኒውትሮን ከመገኘቷ በፊት ራሱ ልትኖር እንደምትችል ምን አድርጎ ነበረ? የገመተ ሰው ነበረ። ኢቨን ቢፎር ኢት ዋዝ እዚህ ጋር የሚለን ማለት ነው። ቢፎር ኢት ዋዝ ዲስከቨርድ ማለት ነው። ከመገኘቷ በፊት ራሱ ምን ብሎ ነበረ? እዛ ውስጥ እንደምትገኝ ፕሪዲክት ማድረግ የቻለ ሰው ነበር ማለት ነው። ስለ ስቴቢሊቲ ይህን ምላሽ ሰጠ። ራዘርፎርድ እንደ መጀመሪያው ስለ ኒውክለስን እንዳገኘ ሰው ነው እያየነው ያለ ነው ማለት ነው። ወደ ስቴቢሊቲ ኦፍ አተም ስንመጣ ሂ ኤክስፕሌንድ ሁለት ስለሚንቀሳቀሱ ሪቮልቭ ስለምታደርገው ኤሌክትሮን በአተም ዙሪያ ማለት ነው፣ በአተም የውጭኛው ክፍል ዙሪያ ስለምትሽከረከረው ኤሌክትሮን የተናገራቸው ሁለት ነገሮች አሉ ማለት ሁለት ፎርሶች ያርፉባታል። ማን ላይ? ኤሌክትሮን ላይ ማለት ነው። ኤሌክትሮን ላይ ሁለት ፎርሶች ያልፉባታል። የመጀመሪያው ፎርስ ምን አለን? አተም አለ፣ በመካከል ምን አለ? ኒውክለስ አለ። ከዛ በዚህ በአተሙ ጠርዝ ላይ ትልልቅ አረኩት። እነዚህ ሁለቱን ጀስት እንደ ኤሌክትሮን ውሰዷቸው። እነዚህ ደግሞ በአተሙ ዙሪያ ይሽከረከራሉ። እነሱ ኤሌክትሮኖች ምንድናቸው? ኔጌቲቭሊ ቻርጅ ናቸው። የመካከለኛው ክፍል ደግሞ ምንድነው? ይሄኛው ክፍል ደግሞ ምንድነው? ፖዚቲቭሊ ቻርጅድ ነው ማለት ነው። ስለዚህ የመጀመሪያው በኒውክለሱና እዚህ ጋር የምንመለከተው በኒውክለሱና በኤሌክትሮን መካከል ያለው ምንድነው? ኤሌክትሮስታቲክ ፎርስ ነው። ኔጌቲቭ እና ፖዚቲቭ ስለሆኑ እርስ በርሳቸው አትራክት ይደራረጋሉ። አትራክሽን ፎርስ አለ ከኒውክለሱ ማለት ነው። ማን ላይ የሚያርፍ? ሪቮልቭ በምታደርገዋ ኤሌክትሮን ላይ የሚያርፍ ፎርስ ማለት ነው። ሌላኛው ሰንተርፊጋል ፎርስ ነው። ዳይሬክትድ አዌይ ፍሮም ዘ ሪቮልቪንግ ዳይሬክትድ አዌይ የሆነ ማለት ነው። ያ ደግሞ ሪቮልቭ የምታደርገው የምትሽከረከረዋን ቺን ኤሌክትሮን ወደ ውጪ የሚጎትታት ደግሞ ወደ ውጪ የሚመራት ሌላ ሴንትሪፊጋል
ፎርስ የሚባል ሌላ ኃይል አለ ማለት ነው። ሶ ሁለት ፎርስ አለ። አንደኛው ወደ ውስጥ ይጎትታታል፣ ሌላኛው ወደ ውጭ የሚጎትታት ማለት ነው። ሶ ሁለቱ ግን ምንድናቸው? ኢንኢኩሊብረም ናቸው። ያ ማለት ወደ ውጭ የሚጎትታትና ወደ ውስጥ የሚጎትታት ኃይል በኢኳል ኢን ማግኒቲዩድ ናቸው ማለት ነው። እና ዚስ ኢዝ ዘ ሪዝን ዋይ ኤሌክትሮን ዱ ኖት ፌል ኢንቱ ዘ ኒውክለስ ኢንስፓይት ኢንዋርድ ኒውክሊር ፖል አኮርዲንግ ቱ ራዘርፎርድ ማለት። ስለዚህ እነዚህ ሁለት ፎርሶች እኩል ስለሆኑ ነው ኤሌክትሮን ባለችበት ቦታ ሪቮልቭ እያደረገች ወይ ወደ ውስጥ ሳትወርቅ ወይ ወደ ውጭ ሳትወጣ የቆየችው ብሎ ኤክስፕሌን ማድረግ የቻለው እነዚህን ሁለት ፎርሶች በመጥቀስ ነበረ ማለት ነው። አሁን ላይ እንደሚታወቀው በጣም ትልቁ ስትሮንግ የሆነው ፎርስ ኒውክሊር ፎርስ ነው እና ያም ኤሌክትሮ ምንድነው which are much stronger than ከኤሌክትሮስታቲክ ኢንተራክሽን በራሱ የተለየ ማለት ነው። ምን ውስጥ ያለ ነው? ይሄ ኒውክለስ ውስጥ ያለ ከፍተኛ ፎርስ ነው። ይሄ ስትሮንግ ኒውክሊር ፎርስ የሚባለው ማለት ነው። እና ይሄን ፎርስ ምንድነው ያደረገው? ፕሮቶንን እና ኒውትሮንን በኒውክለስ ውስጥ የያዘ ነው። በኒውክለስ ውስጥ ፕሮቶንን እና ኒውትሮንን አንድ ላይ እንዲኖሩ ያደረገ ከፍተኛ በጣም ጠንካራ የሆነ ስትሮንግ ኒውክሊር ፎርስ ነው። እስካሁን በሚታወቀው ከፍተኛውና ጠንካራ የሚባለው ፎርስ ከኤሌክትሮስታቲክ ኢንተራክሽን በተለየ ማለት ነው። ፖዚቲቭ ኔጌቲቮች ሲሳሳቡ ከሚኖረው ፎርስ ጥንካሬ የተለየ በጣም ጠንካራው ኒውክለስ ውስጥ ፕሮቶንን እና ኒውትሮንን የያዘው ኒውክሊር ፎርስ ነው ማለት ነው። እና ይሄ አሁን ላይ እየተወራ ካለው ከእነዚህ የኒውክሊር ቦምብ ምናምን ከሚባለው ጋር ሞር አያይዛችሁ ስለዛም ጎግል ማድረግ ትችላላችሁ። ሶ ይሄ ስትሮንግ ኒውክሊር ፎርስ ነው አሁን የኒውክሊር ቦምብ ምናምን የሚሉ ሀሳቦችን ወደ ማምጣት የመጣው ማለት ነው። እና ይሄ ራዘርፎርድ ስለ ኒውክለስ ያገኘው ስለ ኒውትሮን ደግሞ ፕሪዲክት ያደረገበት ሳብቶፒክ ነው ማለት ነው። እና በዚህም ኢንሳይቱ ምክንያት ኖቤል ፕራይዝ ማለት ተሸላሚ ሆኖ ነበር በኬሚስትሪ በ1908 ማለት ነው። ራዘርፎርድ ያልነው ሰውዬ ተሸላሚ መሆን ችሎ ነበር ማለት ነው። ስለ ኒውክለስ ከራዘርፎርድ ኤክስፔሪመንት ጋር አያይዘን ኒውክለስን እንዴት ዲስከቨር እንደተደረገች ያየንበት ቪዲዮ በዚያ በቃል። በቀጣዩ ስለ ራዘርፎርድ ደግሞ አቶሚክ ሞዴል ሰጥቶ ነበረ። ያ ማለት አተም ምን አይነት ቅርጽ አለው እሱ ከሰራው ኤክስፔሪመንት አንጻር የሚለውን እሱን በቀጣይ እንመለከታለን። ለአሁኑ በዚህ እናበቃና ማንኛውንም ጥያቄ በኮሜንት ሴክሽን ጠይቁኝ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ